ብታረጅም ወጣት ሁን። ስብሐት ገብረ እግዚአብሔር። ከአዲስ አድማስ ጋዜጣ ተወስዶ ከተጨማሪ ልቦለዳዊ ዘጎች ጋር የቀረበ። ጀግኖችን እወዳለሁ፣ ወጣትነት አብዝቶ ይናፍቀኛል የሚለው ስብሐት ገብረ እግዚአብሔር ሕይወት ማለት ወጣትነት ብቻ ነው ብዬ ብናገር ከግነት ሊቆጠርብኝ አይገባም ይላል። አያይዞም ስብሐት ወጣት ስትሆን ፈልገህ የምታጣው ነገር ምንድን ነው ሲል ይጠይቃል። ይሁንና መልሱ ያለው እኔው ጋር ነው የሚለው ስብሐት እኔ ግን ይላል በትዝታ ወደ ኋላ ተመልሶ በትኩሳት የተሞላ ስሜት ከፊቱ እየተንጸባረቀ። እኔ ግን ትላንት አራዳ ላይ ወላፈን ታቅፎ ይንጎራደድ የነበረውን ስብሐት ነው የማውቀው። ሰዎች ዕድሜው ያባራውን ስብሐት ይፈልጋሉ እንጂ ልጅ ሆኜ ልጅ የነበሩት ሕልምና ፍላጎቶቼ አበበው የማረኩኝ ከፍሬያቸውም የቀመስኩት በወጣትነት ዘመኔ ነው። እናም ደግሜ እላለሁ ብታረጅም እንኳን ወጣት ሁን። አዎ ወጣት ሁን። ዕድሜህ አባብ ያሰኝህ፣ ጆሮህ የሙታን ድምፅ ብቻ የሚሰማ ቢሆን፣ ጉልበትህ ለታንጎና ማረጌ እጁን ቢሰጥ፣ ልብህ የቆንጆ ልጃገረድን ወገብ ሲመኝ ለክንድህ ምርኩዝ ቢሰጠው፣ ጓደኞችህ ነበር እያሉ ትላንትን ብቻ ቢያወሱ፣ አንተ ግን አሁንም ወጣት ሁን እልሃለሁ። አዎ ወጣት ሁን። ልጅማ ብትሆን ደግ ነበር። ልጅነት ፍጹም የለመለመ ተስፋለሁ። እርጅናም ኩራትና ጸጸትን ያዘለ ትዝታለሁ። ተስፋን ከትዝታ ያስተጋበረ ትላንትን ከነገ የጠመደ ነበልባሉ ጊዜ ግን ወጣትነት ብቻ ነው። ነፍስ ኄር። ስብሐት ለአብ ገብረ እግዚአብሔር።